ማለት ባሁኑ ለኔ ገና ማለት ልክ አዲስ ነገር ወደ ህይወቴ እንደሚመጣ አምኜ የምቀበልበት ማለት ነው ወይንም አዲስ ነገር እንዳያስኩኝ የማምንበት ለኔ ማረጋገጫዬ ነው ገና ገና ለኔ አዳኝ የምለው ኢየሱስ ክርስቶስ የተወለደበት ከዛም ባለፈ ብዙ ነገር ማስተዋወስበት ገና ለኔ ያው የእምነታችን ሐዋርያው ነው ኢየሱስ ክርስቶስ የተወለደበት ከዛም ባለፈ ብዙ ነገር ማስተዋወስበት ገና ለኔ ኢየሱስ የተወለደበት ቀን ገና ለኔ ገና የሚለውን ሐሳብ ይዤ ነው መንደርደሪያ ወደፊት ምራመደው ማለት ተስፋን ያዘ ተስፋን ያስጨበጠ የሚታይና እውን የሆነ ነገር ነው ማለት አመተ ፍዳና አመተ ኩነኔ በነበረበት ትናንትና ከክርስቶስ ኢየሱስ ልደት በስቲያ የነበረው እነዚህን አሁን ያልኳቸውን አመተ ፍዳ አመተ ኩነኔ አሊያም ደግሞ ዘመንኛው አቆጣጠር እንደሚለው ከ2000 ዓመት በፊት የነበረው ነው ማለት ክርስቶስ ከመወለዱ በፊት ከተወለደ በኋላ ግን ሁለተኛ በቆሮንት ሁለተኛ ሉቃስ 2:10 ላይ ሕፃን ተወልዶልናል የሚለው ከውልደት ጀምሮ እስከ እድገት አሊያም ደግሞ ከእድገት እስከ ትንሳኤ የሚመጣውን ኃይል የሚያመላክት ነገር ነው ሻሎም እንግዲህ እንደተመለከታችሁት ብዙ ሰዎች ስለ ኢየሱስ ክርስቶስ መወለድና በገና በዓል ላይ ያላቸውን አመለካከት ሲሰጡን ሰምታችኋል የገና በዓል በመጽሐፍ ቅዱሳችን ውስጥ ያለ ሐሳብ ክርስቶስ ኢየሱስ ከመወለዱ ጋር ተያይዞ የሚነገር በዓል እንደሆነ ሁላችንም እናውቃለን ነገር ግን የዚህ በዓል መለኮታዊ ፕሮግራምና አጀንዳ መለኮታዊ ሐሳቡ ምንድነው ምን አይነት መለኮታዊ አሰራር ነው ያለው ይሄንን የክርስቶስ መወለድን ሚስጥሩ ምንድነው ለምንስ መወለድ አስፈለገው በእነኚህ ጥያቄዎች ላይ ልክ እንዳያችሁት ሰዎች የተለያየ መልስ እንደሰጡኛ ደግሞ በመጽሐፍ ቅዱስ መረዳት መልስ ልንሰጥ በዚህ ስፍራ ላይ እንግዶችን ጋብዘን መተናል በዚህ በመካከላችን ያሉ የናዝሬት ከተማ ፓስተሮችና ወንጌላውያን እንደዚሁም በአስተዳደር ስራዎች ላይ የሚሰሩ ወንድሞችና እህቶች ከኔ ጋር አሉ ዛሬ እነኚህን ጥያቄዎች ከህዝብ ሰብስበው እንዲመጡልን በናዝሬት ተልእኮ ለትውልድ አጥቢያ ላይ ያሉ መጋቢዎችና ወንጌላውያን እንደዚሁም ደግሞ በአስተዳደር ስራ ላይ የሚሳተፉት ሰዎች ጥያቄዎቻቸውን ይዘው መጥተዋል በእነኚህ ጥያቄዎች ከነርሱ ጋር ጊዜን እንወስዳለን እንደ እግዚአብሔር ጸጋ ደግሞ በእግዚአብሔር ጥበብ መጽሐፍ ቅዱሳዊ መልስ ስለ ገናና የክርስቶስ መወለድ ሚስጥርን እንመለከታለን ማለት ነው ራሳቸውን በማስተዋወቅ ከኛ ጋር ይጀምራሉ እኔ በናዝሬት ተልእኮ ለትውልድ አስተዳደር ውስጥ የማገለግል ስሜ ሱራፌል ዘገየ ይባላል እኔ ከናዝሬት ተልእኮ ለትውልድ ዓለም አቀፍ ቤተክርስቲያን ፓስተር ሌኒ ተረፈ ፓስተር ታጠቃበ ባላለው በተልእኮ ለትውልድ የወንጌል ተነሳሽነት ዲፓርትመንት ዋና መሪ ነኝ እኔ ስሜ ፓስተር ኮታደሰ በናዝሬት ክልል ዋና መጋቢ ነኝ እንግዲህ ተመልካቾቻችን ዛሬ እነኚህ እንግዶቻችን በመካከላችን ይገኛሉ ይዘውልን የመጡት የህዝቡን ጥያቄ ነው በህዝቡ መካከል ያለው መረዳት አንዳንዶችን ጠይቀን መልስ ለማግኘት እንደሞከር ነው እንዲሁ በመጽሐፍ ቅዱስ ውስጥ ያለውን የኢየሱስ መወለድ ምክንያት የሚሆነውን ነገርና አመለካከት አብረን እንቀጥላለን በመጀመሪያ ከዋና መጋቢ ፓስተር ብሩክ ታደሰ ጀምራለሁ ፓስተር ብሩክ ይዘህልን የመጣው ጥያቄ ምን አይነት ነው ኦኬ እኔ የምጠይቅ ጥያቄ ቢኖር ምንድነው ኢየሱስ ክርስቶስ ለምን መወለድ አስፈለገው ይሄንን ስለ ጥያቄው ቀላል ይመስላል ግን በብዙዎች ልብ ውስጥ ያለ ከባድ ጥያቄ አለ ምክንያቱም እግዚአብሔር ኤሎሄም የተባለው ዘላለማዊ ፈጣሪ ሰማይና ምድርን የፈጠረ ትልቅ ነው እና እንዴት እሱ ሁሉን የሚችል አምላክ ከሆነ ለምን እንደገና መጥቶ ምድር ላይ እዛው ሆኖ መስራት አይችልም ነበር ለምን መጥቶ መወለድ አስፈለገው
ይህንን ጥያቄ እንድትመልስልኝ ነው የምፈልገው። እንግዲህ ጥያቄው እንደ ፓስተር ዋና መጋቢነቱ ጠንከር አድርጎ ነው የጠየቀው። ኦኬ ይሄንን የምንመለከትበት ዋና መንገድና ሐሳብ እንግዲህ በመጽሐፍ ቅዱሳችን ውስጥ እግዚአብሔር የኃይሉ ታላቅነት ወይንም አምላካዊ ብርታቱና ጉልበቱ ኤልሻዳይነቱ ሁሉን ቻይነቱ ብቻ ሳይሆን እግዚአብሔር የፍትህና የጽድቅ አምላክ መሆኑንም መታወቅ አለበት። ከዚህ ጋር ተያይዞ የምንመለከተው እግዚአብሔር ማንንም ከኃጢአቱ አያነጻውም በጽድቁ በፍትህ አካሄድ ማለት ነው። ኃጢአተኛውን ጻድቅ ብሎ የማይጠራ ይላል በዘጸአት መጽሐፍ ምዕራፍ 34 ላይ ሲናገር እግዚአብሔር ታጋሽ ሁሉን ቻይ ኃጢአተኛውን ጻድቅ ብሎ የማይጠራ አምላክ ብሎ ይናገራል። ስለዚህ የእግዚአብሔር ባህሪ በሁሉን ቻይነቱ ወይንም በአምላካዊ ማንነቱ ብቻ የሚተረጎም ሳይሆን ቁጥር 6 ላይ ላንብብል ዘጸአትን እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽ ባለ ብዙ ቸርነት እውነት እስከ ሺህ ትውልድ ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውን ከቶ የማያነጻ የአባቶችን ኃጢአት በልጆች እስከ 3 ትውልድ የሚያመጣ ይላል። በደለኛውን ከቶ የማያነጻ የሚለውን ቃል እዚህ ስፍራ ላይ ከእግዚአብሔር ባህሪዎች ስትመለከት የሚናገረው እግዚአብሔር ኃጢአተኛውን ጻድቅ ብሎ አይጠራው። ስለዚህ እግዚአብሔር ሰማይ ሆኖ በፍትህ ጉዳይ ላይ ወይንም ደግሞ ኃጢአተኛውን በኔ ችሎታ በኔ አምላክ ነኝ የወደድኩትን አረጋለሁ የፈለኩትን እሰራለሁ ብሎ እግዚአብሔር ኃጢአተኛውን ጻድቅ አያረጋም። ምክንያቱም የፍትህ አምላክ ነው የጽድቅ አምላክ ነው። ስለዚህ እግዚአብሔር ጻድቅ እንዲሆን እግዚአብሔር ራሱ በሚሰራው ስራ የጽድቅን መንገድና እውነትን መከተል እንዲቻል እግዚአብሔር ይህንን መንገድ መምረጥ ግዴታ ነው። ምክንያቱም መጽሐፍ ቅዱሳችን ጳውሎስ በሰጠን መረጃ ይሄ ነገር በደንብ የሚብራራ ይመስለኛል። ምዕራፍ 3 ሮሜ መጽሐፍ ቁጥር 25 ላይ እንደዚህ ይላል እርሱም ኢየሱስም በማመን የሚገኝ በደሙ የሆነ ማሰየሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁንም ያሳይ ዘንድ ራሱም ጻድቅ ሆኖ እንዲሆን በኢየሱስ የሚያምኑትንም እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። እግዚአብሔር እንግዲህ ኢየሱስ ክርስቶስን ወደ ምድር የላከውና በኢየሱስ ደም የኃጢአት ስርየት የተገኘበት ምክንያት ሁለት አቅጣጫ ይዛል። አንደኛ በፊት የተደረገን ኃጢአት በእግዚአብሔር ችሎታ ስለመተው ወይንም በፊት የተደረገን ኃጢአት እግዚአብሔር በክርስቶስ ኢየሱስ ደም አማካኝነት ምህረትን መስጠት መቻል። ሁለተኛ ደግሞ በኢየሱስ የሚያምነው እንዲያጸድቅ ማለት ነው። ሁለተኛው ደግሞ ራሱን ጻድቅ እንዲሆን በሌላ አማርኛ እግዚአብሔር ኃጢአተኛውን ሰው ጻድቅ ነህ ብሎ ከጠራው ምንድነው የሚሆነው ማለት ነው? እግዚአብሔር ራሱ ኃጢአተኛውን ያጸድቃል። ፍርዱ ትክክል አይደለም ማለት ነው። ኃጢአተኛውን ዋጋው ሳይከፈል ቤዛነት ሳይሰራለት ለሱ የሆነውን መልስ ሳይዘጋጅለት በቀጥታ እግዚአብሔር በአምላካዊ ችሎታው ጻድቅ ነህ ብሎ ከጠራው እግዚአብሔር ራሱ አመፀኛ ይሆናል ማለት ነው። ስለዚህ እግዚአብሔር አመፀኛ እንዳይሆን ወይንም እግዚአብሔር የጽድቅ አምላክ ስለሆነ ሁሉን ነገር በጽድቅ ይፈጽም ዘንድ ራሱም እግዚአብሔር በፍርዱ እውነተኛ እንደሆነ እንዲታወቅ በኢየሱስ ደም ዋጋን ከፍሎ ተቤዠን። አሁን ማንም እግዚአብሔርን መኮነን አይችልም። ለምን ብለህ ብትጠይቀኝ ያንተ ኃጢአት ዋጋ ለምሳሌ ተከፍሎልሃል። የተከፈለልህ የኃጢአት ዋጋ ግን የተከፈለልህ አንተ ጻድቅ ስለሆንክ ሳይሆን የአንተን ፋንታ ልጁ ኢየሱስ ክርስቶስ ስለሞተ የኃጢአትህ ዋጋ ተከፍሏልና ነፃ ነህ። በሌላ አማርኛ ዋጋ ስለተከፈለ ይሄ ሰውዬ ዝም ብሎ ነው ጻድቅ የሆነው አትባልም፣ ተከፍሎልሃል። ስለዚህ መንጻት ተደርጎልሃል። የአንተን ሞት በሞቱ ወስዶልሃል። የአንተን በሽታ በበሽታ ወስዶልሃል፣ ተገርፎልሃል። ስለዚህ ዋጋ ስለተከፈለ እግዚአብሔርም አንተን ጻድቅ ብሎ ቢጠራ ና ልጄ ነህ ከሲኦል አምልጣል ቢልክ እግዚአብሔር ራሱ ጻድቅ ነው ማለት ነው። ምክንያቱም በዋጋ ገዛህ እንጂ በአምላካዊ ስልጣኑና ኃይሉ አልተቤዠህም። ይሄ እንግዲህ በመሰረታዊነት ስናየው አንደኛው ምክንያት ነው። ሁለተኛው ምክንያት ደግሞ እግዚአብሔር የመጽሐፍ ሲናገር እግዚአብሔር ያለ እርሱ በስተቀር ኃጢአትን ይቅር ማለት የሚችል የለም።
እግዚአብሔር ብቻ ነው ኃጢአትን ይቅር ማለት የሚችለው ምክንያቱም ምህረት ለወደደ ወይንም ለሮጥ አይደለም ይላል ምህረት ከሚምር ከእግዚአብሔር ዘንድ ነው ይላል ሶ እግዚአብሔር ብቻ ከሆነ ምህረትን መስጠት የሚችለው መልአክት ልኮ ማዳን አይችልም ከሰው ልጆች መካከል ሁሉ ኃጢአት ሰርተዋል ስለዚህ አንድስ እንኳን ጻድቅ የለም ይላል ማንንም ጻድቅ የለም ጻድቅ ሆኖ የሰው ልጆች መቤዥ የሚችል የለም ስለዚህ ኃጢአትን ይቅር ማለት የሚችለው ወይንም የኃጢአትን ዋጋ መክፈል የሚችለው እግዚአብሔር ብቻ ነው ስለዚህ እግዚአብሔር ብቻ ስለሆነ ኃጢአትን ይቅር ማለት የሚችለው እግዚአብሔር ወደ ምድር መምጣት ግዴታው ነበር ለምን ተብሎ ሲጠየቅ እርሱ ስለሆነ የኃጢአትን ቤዛነትና ዋጋ መክፈል የሚችል እርሱ መውረድ ነበረበት ለዚህ ነው አማኑኤል በምድር ላይ መገኘት ያስፈልገው በወንጌል መጽሐፍ ላይ አስተውለን እንደሆነ የሚናገራቸው ቃሎች አሉ ኢየሱስ ክርስቶስ ያንን ሽባ ሰው ኃጢአት ተሰየረልህ ሲል ፈሪሳውያን ከአንዱ ከእግዚአብሔር በቀር ኃጢአትን ይቅር ማለት የሚችል ማን ነው ይላል መልአክ አንተን ይቅር ቢልክ እግዚአብሔር የሁሉ ዳኛ ነው በፍርድ ቀን በእግዚአብሔር ፊት እንጂ የምትቆመው በመላእክት ፊት አይደለም የምትቆመው ወይንም ደግሞ አንድ ሰው አንተን ይቅር ቢል ይቅር ያለ ሰው በፍርድ ቀን በእግዚአብሔር ፊት እንጂ አንተ የምትቆመው በዛ ሰው ፊት አይደለም የምትቆመው ስለዚህ መልአኩ ይቅር ካለ በኋላ እግዚአብሔር ፊት ስቆም የሁሉ ዳኛ በሆነው በዕብራውያን 12 ላይ የሁሉ ዳኛ በሚለው ማለት ነው በሱ ፊት ስትቆም የዛለት ሚሰጥ ፍርድ ከሱ እንጂ ከሌላ አይደለም አሁን ግን ጳውሎስ ሮሜ 8 ላይ እንደነገረን የሚያጸድቅ እግዚአብሔር ነው የሚኮንን ማን ነው ይላል ስለዚህ እግዚአብሔር ካጸደቀን ማን ይኮንነናል ያጸደቀን የሞተልን የተቤዠን የኃጢአትን ይቅርታ የሰጠን እግዚአብሔር ነው ስለዚህ ያለ እግዚአብሔር የኃጢአት ስርየት ስለሌለ ምህረትንም ኃጢአትንም ይቅር ማለት የሚችል እሱ ስለሆነ ከዚህ የተነሳ ነው እግዚአብሔር ዋጋችንን ሊከፍል የኃጢአትን ቤዛ ሊሆን ወደ ምድር አማኑኤል ሆኖ የመጣው ማለት ነው ስለዚህ ነው እግዚአብሔር የተወለደው ሰማይ ሆኖ ይቅር ማለት የማይችልበት ዋናው ምክንያት ለጽድቅና በፍትህ የሚያምን አምላክ ነው በኃይል ብቻ የሚያምን አምላክ አይደለም እዛ ሮሜ ላይ እንዳየነው የራሱ ጻድቅ ሆኖ እንዲገኝ ይላል እግዚአብሔር ራሱ ጻድቅ ሆኖ እንዲገኝ በደሙ የሆነ ቤዛነት አረገ ያለ ቤዛነት ቢያጸድቅህ አንተ አመፀኛው ጸድቀሃልና አመፀኛ ፍርድ የሚገባው ዋጋ አልተከፈለምና እግዚአብሔር አመፀኛ ይሆናል አሁን ግን እግዚአብሔር የአመፀኛውን ዋጋ ከፍሏልና ቢያጸድቅህ እግዚአብሔር ጻድቅ ነው ስለዚህ የእግዚአብሔርን ጽድቅ ለማሳየት ነው እግዚአብሔር ይህንንም ወርዶ የከፈለው ከዚህ ሁሉ በላይ ደግሞ ማዳን በሚችልበት በፍቅሩ ኃይል ነው የወረደው ይሄ የእግዚአብሔር አጀንዳ ነው እስኪ ወደ ሁለተኛው ጥያቄ የመለስኩልህ ይመስለኛል ፓስተር ብሩክ ያ ወደ ሁለተኛው ጥያቄ እንሄዳለን ሁለተኛው ጥያቄ የሚጠይቀን ወንድማችን ሱራፌል ይሆናል ኦኬ የኔ ጥያቄ ምንድነው እንደ ልማድ ሆነው በህብረተሰቡ ዘንድ የተለመዱ ድርጊቶች አሉ እነኛ ድርጊቶች ምንድናቸው በልደቱ ቀን እንደ በዓላት ሆነው እየተደረጉ ያሉት አሁን ለምሳሌ አልባሳት የምግብ ዝግጅት እንደገናም ደግሞ ይሄ የሰረሞኒያል የሆኑ ትኩረት እንትኖች አሉ የገና ዛፍ በቤት ውስጥ ማዘጋጀት እነኚህ ነገሮች ከመጽሐፍ ቅዱስ አንፃር ክርስቲያኑ ማህበረሰብ ሊያደርገው የሚገባው ነገር ምንድነው ብለህ ትላለህ ሊያደርጋቸው የሚገቡ በበዓላቱ ቀን ምን ማድረግ አለበት ብለህ ትላለህ እሺ ስለ በዓላት ስንነጋገር የምንነጋገረው ስለ የመጀመሪያ በዓል የሚለው ትርጉም ራሱ ምንድነው የሚይዘው በዓል ማለት ያን ነገር መታሰቢያ ነው በዛ መታሰቢያ ላይ የደስታ ቀን የሚል ሐሳብ ይይዛል የበዓል ቀን ነው ሲባል የደስታ ቀን ነው አንድ ነገር የተፈጸመበት ድርጊቱ የተሰራበትን ጊዜ ለማሰብ የሚመጣ ነው የሚል ትርጉም ነው ያለው በብሉይ ኪዳን ውስጥ በእስራኤል ዘንድ 7 ዋነኛ በዓላት አሉ እነኚህ 7 በዓላት ያስታውሱ የነበረው በእግዚአብሔር ከግብጽ ምድር ሲያወጣቸው በነበሩ ነገሮች እና በመንፈስ ቅዱስ እንቅስቃሴ ላይ